የሩሲያ አጸፋዊ እርምጃ ተጠናክሮ ቀጥሏል። አሁን ላይ ዋና ከተማዋ ኪየቭ እና ሁለተኛዋ ትልቋ ከተማ ካርኪቭ እንዳልነበሩ ሆነው ወድመዋል። ሩሲያ ከ215 በላይ ድሮኖችና ከ30 በላይ ሚሳኤሎችን ተጠቅማለች። ዩክሬን በተለይም ስከርሚሊየም የተሰኘውን ግዙፍ ሚሳኤል ልትቋቋመውና ልትመክተው አልቻለችም። እስካሁን አንዱንም መታ ለመጣሏ በእጅጉ አስጊ ነው ሲል ዩኤስ ዲፌንስ አክሽን ገልጿል። ዘ ጋርዲያንና ስካይ ኒውስ ጨምሮ በርካታ ሚዲያዎች ሩሲያና ፑቲን የበቀል እርምጃቸውን ገና አልጀመሩም ብለዋል። ባሳለፍናቸው ቀናት ደግሞ ዩክሬን ጁን 1 ለፈጸመችው የስፓይደር ዌቭ ጥቃቷ ሲአይኤ እና MI6 ሌሎችም የስለላ ተቋማት ተባባሪ መሆናቸው ታውቋል። ባሳለፍናቸው ቀናት ደግሞ ዩክሬን ጁን 1 ለፈጸመችው የስፓይደር ዌቭ ጥቃት ሲአይኤ እና MI6 ሌሎች የስለላ ተቋማት ተባባሪ መሆናቸው መታወቁ የግጭቱን አቅጣጫ ያሰፋዋል ተብሎ ተሰግቷል። ጦርነት ካልገጠምን ብለው ሲወራጩና ሲደነፉ የነበሩት ምዕራብ አውሮፓዎች አሁን ከመግለጫ የዘለለ ፋይዳን ማበረከት ተስኗቸዋል። ያላቸው ብቸኛ አማራጭም ዩክሬንን የኔቶ አባል አገር ማድረግ አለመቻላቸውን መሸፋፈን እንደሆነ ተረድተዋል። የሩሲያ ጦርም ወደ ማዕከላዊ ዩክሬን እያመራ መሆኑ ተገልጿል። የሩሲያ መከላከያ ሚኒስቴር ትናንት ባወጣው መግለጫ የጦር ኃይሉ ወደ መካከለኛው ዩክሬን በመግባት ወደፊት እየገፋ መሆኑን አስታውቋል። የሀገሪቱ 9ኛ ታንክ ክፍለ ጦር በዶንቴንስ ግዛት ውስጥ የሚገኘው ዲኒፕሮፔርቶ ክልል ውስጥ እየተጠጋ መሆኑን አስረድቷል። በአሁኑ ሰዓት ዶንቴንስ ግዛት በአብዛኛው በሩሲያ ቁጥጥር ስር የሚገኝ ሲሆን የሩሲያ ወታደሮች ወደዚያው ቦታ ሲያቀኑ ይህ የመጀመሪያ ነው ተብሏል። ሩሲያ በዩክሬን ሱሚ ክልል መቆጣጠሯን ታስ የተባለው የሩሲያ ሚዲያ ዘግቧል። የሰሞኑን የሩሲያን ጥቃት ተከትሎ የፈረንሳይ የጦር ኃይሎች ሚኒስቴር በዩክሬን ድሮኖችን ለማምረት እየተዘጋጁ መሆኑን አስታውቋል። የካናዳ ብሔራዊ መከላከያ ሚኒስቴር ማጉቲም ለዩክሬን 35 ሚሊዮን ዶላር የሚያወጣ ወታደራዊ ድጋፍ ማድረጓን ገልጸዋል። የአሜሪካ የአውሮፓ ህብረት ተወካይ የእኛም ቡድን ሆነ ሁሉም የአውሮፓ ሀገራት ከወትሮ በበለጠ ለዩክሬን አጠናክረን እንቀጥላለን፣ ምንጊዜውም ከወትሮ በበለጠ የፑቲንን የወረራ ተግባር እያወገዝን ሁላችንም የሱ ተቃራኒ መሆን አለብን ብሎ ባሳለፍነው ጁን 5 መግለጫ ወጥቷል።